ለከርታታው ነፍሳችንና ግራ ለገባው ውስጣችን መጠጊያ መሸሸጊያ ዘጋጅተን ይሆን? በእርግጥም ልብ የራሷ የሆነች ሀገር አላት። ነፍስም ለእሷ የሚመቻት ከዕለት ተዕለት የዱንያ ውክቢያ የምታርፍበት መጠጊያ አላት። እሱም ዚክር ይባላል። ኩልል ያለ ውሃ የቆሸሸ ልብስን እንጂ የዛለችን ልብ አያጥብም። ለስላሳና ቀዝቃዛው አየር አካባቢን እንጂ የጠቆረችን ነፍስ አያጸዳም። በዚች ምድር ላይ የምናያቸው የዱንያ ሀብቶች ስልጣንና ቁሳቁሶች በሙሉ የይስሙልንና የላይላዩን ካልሆነ በስተቀር ለውስጣችን እውነተኛና ሙሉ የሆነ እርካታን በፍጹም ሊያጎናጽፈን አይችሉም። የሰው ልጅ በወርቅ ሳህን ቢበላ፣ በብር ኩባያ ቢጠጣ፣ በምርጥ ሐርና ፍራሽ ላይ ቢተኛ፣ በውድ ልብሶችና ጌጣጌጦች ቢያጌጥም የዱንያ ሲሌት አሁንም 9 ነው። ብዙዎቹ በገንዘብ ክምችት፣ በትምህርት ማዕረግ፣ በሙዚቃ፣ በመዝናኛ ስፍራዎች አልፎ ተርፎም በመጠጥና በጊዜያዊ ስሜቶች ውስጥ ደስታን ፍለጋ ይዳክራሉ። ነገር ግን ዓለምን ሙሉ ቢዞሩላትም የሚፈልጉትን እውነተኛ እርካታ